አራት ወልዳ አራቱም ልጆች የሉም ህይወት እና አሁን ትልቅ ሰው ካልጋ ተነሳ ትልቅ ሴትዮ ነች። ሁሉም የወለደችው ልጆቿ ሞተዋል። አንዳንዶቹ ደግሞ በረሃ ሄዶ አንዳንዶቹ በቃ የቀሩ ናቸው። ልጅ የሚባል የላትም ካልጋ አትነሳም። እና እቺ አሁን እናት ላሳየን ከመይ ኢለን ሰላም ዴን ከመይ ለሐንዴን ከመይ እዚህ ጆን ዳንኤል ይባል ለዓን ግጥይቅ መጽ ደዋ ከነዓን ግጥይ ከአዲስ አበባ መጽ ጆን ዳንኤል ይባል ሲማሚ መተናለውን አይዞት እኛ ልጆቹ አለንሎት እሺ አንحنا ደቅኸነ ለና አልከነ ይዝግን ይለከነሎ አነ ወድኸነ ይዝግን እሺና ጁስ ይጠጣሉ ማሚ ከነምጸልከን ነው ማንጎ ከነምጸልከን ሰት ያደ ይለከነሎ እሺ እሺ ፊኖ ፍርኖ ዱቄት በላጭ ፊኖ ምንድነው እሺ እሺ አይዞህን ክንት ተሪ አላህ አዘዛዝ ቤት እዚህ ላይ ሰውዬ ይሄ ቤት የኔ አይደለም የሰው ነው እያለች ነው። አጸዳኝ ለያሞን እኔ ይራህኝ ተቀበለኝ ቤት መስራት ይችላል። እንደዚህ አይነት ቤት ሰርተህ ለሰው ልሰጥ ይችላል። እዚህ ነገራቸው ይስተርጉምላቸው። ስለዚህ ማሚዬ እንደዚህ አይነት መጠለያ እንሰራሉትና እንሰጣታለን ለርሱ ከምዛ አይነት ቸንዳሲ ሰርሒና እስክንወኪና ንሕና አይዝጊ ወድኸ ይብለከሎ እና እንሰራሉታለን። እሺ እናቴ አጆሆን እሺ አጆሆን ሀረቅ ከመለና ደቀይ ደረሙን ሰለስተ ሆኑ አዚያ አተሞ ዚያለት ይወም ዘባሉ ሆይ ሶስት ልጆች ነበሩኝ። የት እንደሄዱ ወዴት እንደገቡ አላቅም ያለች ነው። ጠሪበ ምን ይም ደው ይበሉ እዚኦም ኩሎም ድማኒ አሰርና ሃቲ አዶ እኺ ዝንትና እናሃለና አይትሞተን እኺ አይኹ ይብለኸለው አመስግን እዮም ምስጋና ዓለም ድማኒ ነዚኦም መሰረት ግርኩም ነዚኦም ሪኹም ዞም ህፃውንቲ ሰርሕዎ ዘለው ስራሕ ንዖም መሰረት ግርኩም ንስኻትኩም ድማኒ ካልኦት ዘለኹም ሓገዝቲ ንክትኮኑ ኣብ ጎኒ ዞም ህፃውንቲ እዚኦም ናይ ሕንፃፅ ነዚኦም ድማኒ ትሕግዙን አመስግን እዮም። ቤት ለመስራት ስንት ብር ያስፈልጋል? ጨርሳል። እኔ 10 ሺህ ብር ሰጥታለሁ። በስንት ቀን? በሁለት ቀን ያልቃል። እኔ ከሁለት ቀን በኋላ አዲስ አበባ ስለመለስ አሁን ብሩን አስገባለታለሁ። እርሶ ቤቱን ያሰሩልኛል እና አቤላ ደግሞ ቪዲዮውን ቀርጾ ደግሞ ይልኩልኛል። እሺ አመሰግናለሁ። ያው አብሮን ደግሞ አብሮን የመጣው ወንድማችን ጋር ይሄ የመጣ ወንድማችን ነው። ይሄ ደግሞ ያው ተፈጣሪ ነው። ያው እነሱ እንኳን ብዙ ነገር በጣም የሚያሳዝን ነገር ነው ያየነው። በጣም ያሳዝን ነገር ነው ያየነው። ስለዚህ ያው ቤት ይኸውና ነገራችሁ ቤት ላሰራሉት ነው የራሱ። እሺ ከሁለት ቀን በኋላ ይደርሳል ብሏል። በሁለት ቀን ውስጥ በሶስት ቀን ውስጥ ሰርተው ያስረክቧቸዋል በላቸው። አደዋ ታይዝበክ ዘሎ እዚ ቸናዚ ናይ ሰብ እንዲሁ ናትክን ምስ ዓራታ እንዲያ መሰረት ዓራታ አስሪሄ ምስ ገዛ ዓራታ ከወክኔ አነ ወድግን ይበከሎ እሺ መረቀለይ ደዋ ካለ